እንግሊዘኛችሁ ከሰባተኛ ክፍል ተማሪ ይሻላል። ዛሬ እሱን ይሆናል የምናረጋግጠው። አሁን መጠይቃችሁን 5 ጥያቄ 5 ከ5 ካላገኛችሁ ጸባችሁ ከኔ ጋር ነው የሚሆነው። እንጀምር። የመጀመሪያው ከቀላሉ የምንጀምረው I am waiting blank you to know for ways on የፈጠነ I'm waiting for you እንዳላችሁ ተስፋ አደርጋለሁ። I am waiting for you ይሆናል መልሱ። ኦኬ አትዘናጉ ይቺ ቀላል ነበረች። ሁለተኛው ደግሞ I am thinking blank you I'm thinking blank you የትኛው ነው? for on ways about ሲ ያላችሁኝ ብቻ ነው ልክ I'm thinking about you እንላለን። I'm thinking about you alright ሶስተኛው ገብተናል። ሶስተኛው ደግሞ I'm listening blank you at to ወይስ ደግሞ for እቺ እንኳን እዚህ ውስጥ ራሱ መካተት አልነበረባትም። ቀላል ናት በጣም good job I'm listening to you እንላለን። I'm listening to you ካላችሁ ልክ ናችሁ። እዚህ ድረስ ከኔ ጋር ከመጣችሁ አራተኛ ላይ ደርሰናል። I am looking blank you I am looking blank you at on ወይስ ደግሞ to yes I'm looking at you ይሆናል ማለት ነው። I am looking at you አንተን ነው ማየው። ኦኬ ወደ መጨረሻው እየተቃረባችሁ ነው። ግን ደግሞ ከዛ በፊት እንግሊዘኛችሁን በአቋራጭ በ5 መንገዶች ብቻ እንዴት በሳምንታት መናገር እንደምትችሉ የምታሳይ የፊታችን እሑድ ማዘጋጀው ነፃ ላይቭ ይኖራል። እዚህ ላይ እንደምታዩት በሳምንታት ውስጥ እናንተን እንድትናገሩ የሚያደርግ ሙሉ ሮድ ማፒን በነፃ አሰጣችኋለሁ። እዛ ላይቭ ላይ ለምትሳተፉ ሰዎች ደግሞ ሁላችሁንም በነፃ ስተዲ ፓክ እንደ ጊፍት እሰጣችኋለሁ ማለት ነው። ሶ ላይቭ ላይ መሳተፍ የምትፈልጉ ሰዎች እዚህ ላይ በምታዩት የቴሌግራም ዩዘር ኔም እየገባችሁ ላይቭ ብላችሁ ቴክስት አድርጉልኝ። ሶ ወደ አምስተኛው እንሂድ። አምስተኛው ደግሞ I am fighting blank you I am fighting blank you to with ways about ማሰብ I am fighting with you ትሆናለች። I'm fighting with you so fighting with ትወስዳለች። ሶ ጨርሰናል። ሳትዋሹ ኮሜንት ላይ ትገቡና ከ5 ስንት እንዳገኛችሁ ቁጭ አድርጉልኝ። ከ5 በታች ካገኛችሁ እንግዲህ በይፋ እንግሊዘኛችሁ ከሰባተኛ ክፍል ተማሪ በታች ነው ማለት ነው።